ሌላው የሲዳማን የክልል ጥያቄ በተመለከተ በሲዳምኛ ስናወራ እንግዲህ ሰፋ ባለ መልኩ ለሚመለከት ሰው አስረድተሃልና ያው የክልልን ጥያቄ በሚመለከት አንዱ በዛው በአመራር ውስጥ ነበር ካንተ በአማርኛም ለሚሰሙት ህዝብ አንደኛው የሲዳማ ፋንዳሜንታሊ የሲዳማ የክልል ጥያቄ ህገ መንግስታዊ ነው አይደለም የሚለው ነገር ተነስቶ ሌላኛው ደግሞ አሁን ለፖለቲካ ፍጆታ ተብሎ የሚወራ ነገር አለ። ሲዳማ ክልል ጥያቄ የሲዳማ ክልል ቢሆን በሌላው ብሔረሰብ ወይም በሲዳማ ውስጥ ለሚኖር ወይ በአዋሳ ውስጥ ለሚኖር ብሔረሰብ አደገኛ እንደሆነ የሚወራበት ነገር አለና የሚነሱ ነገሮች አሉና እስቲ ያው ጠቅለል አድርገህ አንደኛ የሲዳማ የክልል ጥያቄ ህገ መንግስታዊ ነው አይደለም ወይ? ሌላኛው ደግሞ በሌላው የሲዳማ ክልል የመሆን ቢሆን በሌላ ብሔረሰብ ወይ በሲዳማ ውስጥ ለሚኖር ህዝብ ምንድነው ያለው አደጋ እንደሚወራው ከሆነ እሱን አያይዘብ አንድ ላይ ለተመልካቾቻችን ብትገልጽ። በጣም አመሰግናለሁ። እንግዲህ አሳጥሬ ነው የምናገረው ምክንያቱም ይሄ ርዕስ በጣም ሰፊ ስለሆነ ወደ ሰፊው ውስጥ አልገባም። ባጭሩ ሲዳማ ክልል የመሆን ጥያቄ እንዲያነሳ ያስገደደው በወያኔ ኢህአዴግ በተፈጠረው ችግር ነው። ምክንያቱም አንደኛ ሲዳማ በኢኮኖሚ ተጠቃሚ አልነበረም፣ ተበድሏል። ሁለተኛ በፖለቲካው ደግሞ ባለቤት አይደለም፣ የበይ ተመልካች እንዲሆን ተደርጓል። መዋቅሩ የሲዳማ መዋቅር የሲዳማ ልጆች እንደሚመሩ ይታሰብ እንጂ ውስጣኔው ሌላ መልእክት ያለው የሚመቻቸውን በሚያስቀምጡበት የማይመቻቸውን የሚያነሱበት ስርዓት ያለው ለወያኔ ኢህአዴግ ብቻ። ህዝቡም ደግሞ በዚህ ላይ ናስማ ከሚባለው ውጪ የመመረጥ መብቱ እየተጠበቀ አልነበረም። የማንሳት የመሾም መብቱ እየተጠበቀ አልነበረም። ስለዚህ ሲያነሱም በራሳቸው ጊዜ ገምግሞ እንዲህ አይነት ነገር ኮራፕትድ ሆኗል፣ ተጠባብ ሆኗል፣ እንዲህ አይነት ነገር ችግር ወርቋል ብለው ያቀርባሉና በዚህ ምክንያት ደግሞ የሲዳማ ስርዓት የተረጋጋ ስርዓት ያለበት ሁኔታ አልነበረም። ትክክለኛ ሊደርሺፕ አጥቷል። ሌላው ደግሞ የመልካም አስተዳደር እጦት በጣም እስከ አፍንጫው ድረስ ደርሶበታል። በጣም ህዝቡ በኮራፕሽን ተተትቷል። ስለዚህ ብቃት ያለው አመራር ማግኘት አልቻለም እና ሬስትለስ ሆኗል። ህዝቡ እየተረጋጋ መልካም አስተዳደር ዘላቂነት ያለው ልማት ባለቤት አልነበረም። ቅድም የጠቀስኳቸው በርካታ ምክንያቶች ነበሩና በዚህ ድምር ውጤቶች ሞቷል። በዚህ ለመብቱም ደግሞ በሚያነሳበት ጊዜ ተገሏል፣ ተጨፍጭፏል፣ ታስሯል፣ ተሰዷል። ስለዚህ ምርጫ 97 ላይ ኢህአዴግ ፌር ኤንድ ፍሪ ኢሌክሽን ብለው ባወጣው ህግ መሰረት በኢትዮጵያ የሚንቀሳቀሱ ኢትዮጵያና ከኢትዮጵያ ውጭ የሚንቀሳቀሱ የፖለቲካ ድርጅቶች ደግሞ ያንን አጋጣሚ በማግኘት የኢህአዴግ ስርዓት መበስበሱን ስለሚያውቁ መንግስትን ደግሞ አጠቃላይ አናወጣቸውና ከምርጫ ውጭ አደረገ። በዚህ ምክንያት መሸነፉን ያረጋገጠው የወያኔ ኢህአዴግ ስርዓት ስልጣን አሁን ለቅንጅት ለማስረከብ ፍላጎት ስላልነበረው ምርጫ ቦርድ ነው እንግዲህ አሸንፋልና አላሸነፍኩም ብሎ ማለት የሚችለውና ጠቅላይ ሚኒስትሩ ሟቹ ብድግልና ማታ እንግዲህ ጧት ኮሮጆ ገና ተሰብስቦ እንዳለቀ ማታ ደግሞ የኢህአዴግ አባላት አሸንፈናልና እንኳን ደስ አላችሁ ነው ያለው። በዚህ ምክንያት ደግሞ በጣም ትልቅ ነውጥ ነው የተፈጠረው። ያ ነውጥ ሲመጣ አኮብኩቦ ችግሩን እየተጋፈጠ የኖረው የሲዳማ ህዝብ
ይሄ ጥያቄ በውስጡ የቆየ የመገለ ችግሮች ደግሞ በጣም ያንገሸገሸው ህዝብ እንደሆነ እነሽፈራ ያቁታል የሲዳማ ስለሊቦና በሚገባ ስለሚያቁ ተወላጆችም ስለሆኑ የበሩ ተወላጆችም ስለነበሩ ውስጡን ያቁታል ከዛም በኋላ በመሮጥ ይመጡና ጥያቄህን አሁን የፈለገውን ጥያቄ ሲዳማ ጥያቄ እንመለስ የክልል ጥያቄ እንደሆነ እናቃለን ጥያቄው ደግሞ ህዝቡ እንዲያነሳ የራሳቸውን አደረጃጀት ተጠቀሙ እና እኛም ነበርንበት ብቻ እሱ ታሪኩ ብዙ ስለሆነ አልሄድም በሲዳምኛ ላይ ሰፋ ባለ መልኩ ገልጫለሁ በዚህ መሰረት የሲዳማ ዞን ሾንጎ ተጠራ ባጭሩ ገረሙ ጋርጄ የሲዳማ ዞን ዋና አስተዳዳሪ ነበረ ሲፈራ ሽጉጤ የክልሉ ርዕሰ መስተዳድር ነበረ ማን ነው ያቅም ግንባታ ነበረ መለሰ ማሪሞ ደግሞ የምክትል ነበረ ርዕሰ መስተዳድር የክልሉ ነበረ ሲቪልና ጸጥታ ኃይለ ማርያም ደሳለኝ ደግሞ በርግጥ ማይክራዊ መንግስት ነው እንግዲህ የውጭ ጉዳይ ሚኒስትር ሆኖ ነው የሄደው ስለዚህ ይሄ ጥያቄ ቀጥታ የብሔሩ ምክር ቤት 2/3 ሳይሆን 100% አጸደቀ ወሰነ ህዝቡም በጣም ነው እንግዲህ እየተነሳሳው ህዝቡ ጋም መጀመሪያ ወረዳ ነው የወሰነው ወረዳ ሾንጎች በሙሉ ወሰነ 19ኙም ወረዳና ሁለቱም ልዩ ከተማዎች ወስነው በቃለ ጉባኤ ፈርሙ ተፈራርመው በህጋዊ ሰነድ ወደ ዞኑ አቀረበ የህዝቡ ጥያቄ እንደነበረ እዛው ተረጋገጠ ምክንያቱም ወደ ህዝቡ ቀረብ ያለው የወረዳ ማዋቀር ስለነበረ ዞኑ ምክር ቤትም ደግሞ በአስቸኳይ ተጠራ የህዝቡ ጥያቄ መመለስ ስላለበት ማለት ምክንያቱም ያደግ ባለስልጣን የህዝቡ ጥያቄ መልእክቱን ደግሞ ደር ተቀብለናልና መመለስ አለብንና ቶሎ ብላችሁ መልሱ ብሎ ያለውን ሜካኒካል አረዳድ ነው እንግዲህ የተረዱት ምክንያቱም ይሄ ነገር ኢህአዴግን እንደሚያፈርሰው አልገባቸው ኢህአዴግን ያቃል ህይወት ይሄንን ያቃል ያለ ምክንያት አይደለም እንግዲህ የደቡብ ክልል አንድ አድርጎ አስረቁጭ ያደረገው ስለዚህ ይመጡና ይሄ ይደረጋል መጨረሻ ጉባኤውም እነነበርኩ ተወሰነ ጸደቀ ከዛም በኋላ ሐምሌ 6 ቀን 1997 ላይ ነው እንግዲህ ወደ ክልሉ ሲዳማ ዞን ሾንጎ ያጸደቀው ከዛም በኋላ መስከረም 4 ቀኑ ባልሳሳት መስከረም 4 ቀን ሰነድ ያለው ነው እንግዲህ ዶክመንት ያለው ነው መስከረም 4 ቀን 1998 ላይ ለክልሉ ምክር ቤት ቀርበው ተቀባይነት አገኘ ምክንያቱም ሌላ አማራጭ የለውም ህገ መንግስታዊ ጥያቄ ስለሆነ ማለት ሰላማዊ ጥያቄም ስለሆነ ስለዚህ ተቀባይነት አገኘ ምርጫ ስለሌለ ማለት ከዛም ባሻገር ደግሞ ወደ ብሔረሰቦች ምክር ቤት ቀረበና ብሔረሰቦች ምክር ቤቱ ፍቅሩ ኛካል ያልሞተ በህይወት ያለ ጥያቄውን ተቀብሎ ይቅርታ በዛን ሰዓት ኃይለ ማርያም ደግሞ አልሄደም ክልል ርዕሰ መስተዳድር ሆኖ ነው ያለው ስለዚህ ጥያቄውን ሲቀበል እንግዲህ የክልሉ ብሔረሰቦች ምክር ቤት ተጠርቷል ብሔረሰቦች ምክር ቤት ነው እንግዲህ ይሄንን ጥያቄ የሚያጠርቀው ክልሉ እንግዲህ አጥርቋል አማራጭ ስለሌለ ለካ ፍቅሩኛ ካል እንግዲህ ይሄንን ሲጠራ ይሄ አጀንዳ እንዳይጸድቅ ደብዳቤ ይጽፋል ኃይለ ማርያም ለፍቅሩኛ ካል ማለት ይሄንን ደብዳቤ የወሰደው ሹፌር ስሙን አሁን አልጠቅስም ታስሮ የወጣ ልጅ ነው የኃይለ ማርያም ሹፌር ነው ሲዳማ ተወላጅ ነው ደብዳቤውን ቀዶ ያያል መንገድ ላይ ትንሽ ከፈት አድርጎ ተጠራጠረና ከፍቶ ያያል ከፍቶ ካየ በኋላ ደብዳቤውን አምጥቶ ለመለስ ምክትል ርዕሰ መስተዳድር ስለነበረ ለመለስ መርሞ ሰጠው ይሄንን ካየ በኋላ ደብዳቤውን ወደ ፍቅሩ ኛካል እንዳይሄድ ያው መለሰ በጁ አስቀረ ምክንያቱም እሱ ያው ወሳኝ በዚህ ጉዳይ ላይ ሜን አክተር ስለነበረ ፍቅሩ ኛካል ደግሞ የኃይለ ማርያምን ስልክንም ደግሞ ሳይቀበል ይቀርና ለብሔረሰቦች ምክር ቤት ያቀርብና ያጠርቃል
ከዛም በኋላ ደብዳቤ ጻፈ። በአንድ አመት ባልሞላ ውስጥ ህዝበ ውሳኔ እንዲደራጅ በሚል ተወሰነ። ይሄ ደብዳቤ ተጽፎ ህዝበ ውሳኔ እየተጠበቀ ሳለ የክልል የመሆን ጥያቄ ኢህአዴግን አንገበገበው። ወያኔ በጣም ነው ያንገበገባቸው። የቅንጅት በሁለት መልኩ አጣብቂኝ ገቡ። አንደኛ ቅንጅት ደግሞ አጠቃላይ በአገሪቱ ውስጥ ባደረገው እንቅስቃሴ ኢህአዴግ በየቦታው ትንኮሳው በጣም አደገኛ ሆነ። ሁለተኛ ሲዳማ ክልል የመሆን ጥያቄ ማንሳቱ ሌሎቹን ብሔረሰቦችን ስላስደነገጣቸው ሌሎች ብሔረሰቦች ደግሞ በማመልከቻ እኛ ራሳችን እንችላለን ልዩ ዞኖች ሆነን እንወጣለን ሲዳማም ከመቃወም ሌሎቹ የራሳቸውን ማመልከቻ ጽፈው ወደ ኢህአዴግ ጽሕፈት ቤት በርካታ ብሔረሰቦች ያቀርባሉ። ይሄ ደግሞ የደቡብ ክልል ማፍረሱን አወቀው። ይሄ ክልል ከፈረሰ ደግሞ ወያኔ ስትራቴጂውን ተግባራዊ የሚያደርግበት መዋቅር ደግሞ አንዱ እየተበላሸበት ነው። ለዚህ ቁልፍ አድርጎ ያስቀመጠው የሲዳማ መሪዎችን ሲዳማ ብሔር ስም ነው እንግዲህ የሚጠቀምበት ስልቱ። ስለዚህ ያለው አማራጭ እንግዲህ ለነሽፈራ ያማክራቸዋል። ከዛም በኋላ ያው ድሮም ሲዳማን እንግዲህ ሲዳማን ተወላጅ አብዛኛው የሚያጠቃው የብሔሩ ልጆች ናቸው። በታሪክም የሚታወቀው ይሄ ነው። ከዚህ በፊትም አሊቶም ሌሎቹም ሲጠፉ ሌላው ደግሞ መረማመጃ የሚያደርገው የብሔሩ ተወላጆች ናቸው። ይሄን ታሪክን ደግሞ እነሽፈራ ያውቃሉ። ምክንያቱም ሽማግሌዎች በየወቅቱ በየመድረኩ ሲያነሱ ያውቃሉ። አብሮ የወሰነው ያውቃል ሽፈራ። ምክንያቱም ሽፈራ በአድራሽ በሲዳማ አድራሽ እንግዲህ ይሄ ቴሌቪዥን ቪዲዮ ያለበት ነው። እኛ አንድ ነን፣ እኛ ለዘላለም አንድ ለያየም የሲዳማን ሆድ የሚቀድ ሆዱ ይቅደድ ብሎ አናውንስ ያደረገው በህዝቡ ፊት ሽፈራ ነው። ስለዚህ ይሄዱና አንተ አሁን የሲዳማን ሽማግሌዎችን ሰብስበ አናግርና ሲዳማ ጥያቄዎች እንዲ አይነት ጥያቄዎች ስለሆነ ይሄንን ባስዮካ አንተ ራሴ እንዲመለስ አድርግ፣ በዚህ ደግሞ ሲዳማን ማሸነፍ ይቻላል ብለው አማከሩት። እንግዲህ ሰውየው ከዛም በኋላ ሰውየው ፕሮግራም ተያዘለት መጣው ከፍተኛ ፍጭት ነው የሆነው። ህዝቡም ሽማግሌዎች የተጠሩት ሽማግሌዎች ሴቶቹም ጭምር ፈጽሞ እንደማይሆን አቋም ይዟልና 2 ቀን ተቆየ። መጨረሻ ላይ እኔ አሁን ክልሉን አፍርሼ ኢህአዴግን አፍርሼ ለመሄድ አልመጣውም፣ ስለዚህ እንጠቃቀም፣ ታገሱን፣ ጊዜ ስጡን። ምክንያቱም አሁን ሲዳማ ክልል የመሆን ጥያቄ ስላነሳ ሌሎች ደግሞ ህጋዊ በሆነ መልኩ ጥያቄውን ያነሳው ሲዳማ ነው። ሲዳማ ህጋዊ መልኩ ነው የጠየቀው። እንኳን ክልል የመሆን ይቅርና አገር የመሆን መብት አላችሁ ህገ መንግስቱ መሰረት። እኔ ጠቅላይ ሚኒስትር የሚሰጣችሁ የሚነፍጋችሁ ጥያቄ አይደለም፣ ህገ መንግስቱ ኦሬዲ ሰጣችኋል። ነገር ግን አሁን ጊዜ ስጡኝ ነው ያልኳችሁ። ሌሎች እናንተ የልማት ጥያቄዎች ይመለስ፣ የአዋሳ ከተማም በሙሉ እናንተ እጅ ይሁን። ሰነድ የሌለው ግን በአፍ በቃል ነው። ሐዋሳ ዩኒቨርሲቲም ሐዋሳ ተብሎ የተጠራው ሐዋሳ ይባል። የብሔሩ ልጆች ደግሞ ዩኒቨርሲቲውን ይቆጣጠሩ። ሌሎች ከተማ ውስጥ ቦታ ደግሞ ለእናንተ ይሰጣችሁ። ስለዚህ ይሄንን እንደሽፈራ ያመቻችሁ እና አሁን ታገሱኝ፣ ጊዜ ስጡኝ። እኔ አሁን ኢህአዴግን አፍርሼ መሄድ እንደማልፈልግ ይሄንን እንድታውቁ ፈልጋለሁ ብሎ ይሄንን ሲናገር ደግሞ አሁን ሽማግሌዎቹ ነገሩ ገባቸው። ይሄ ሰውዬ አንሰጥም ነው አሁን አይሆንም ብሎ ስላለ ያለን አማራጭ ምንድነው? ተመካክረን እስቲ በቃ እስቲ እኔው በሚል ይታለፍና በዲፕሎማሲ መንገድ በሚል እንግዲህ ሴማ ነው የተሰጠውና ሴማ ሲሰጥ እንግዲህ ሽፈራም ነበረ ጉጆ ነው ኦራም እንግዲህ የራሱን መልእክት ነው ያስተላልፈው። ልጅ አንተ ልጃችን በአባትነት እኛ እንግዲህ አባቶች ነን። በሲዳማ ባህል ደግሞ የሀገሪቱ መሪ ስለሆንክ አለቃችንም ነህ። ስለዚህ ሲዳማ እንዳይበደል ጥያቄውም እንዳይጠፋ አደራ ጭምር ነው የተሰጠ። ይሄ ቡልኮ
ዝም ብሎ የሚሰጥ አይደለም ብሎ ነው እንግዲህ የተሸለመውና እንግዲህ በዚህ ምክንያት እንግዲህ ክልል የመሆን ያለው ታፈን ከዛም በኋላ የሆነው ድራማ በርካታ ነውና ሌላው ብሔረሰብ የሲዳማ ክልል ሲሆን ምን ይሆናል ነው ጥያቄው። ሌላው ብሔረሰብ ከዚህ በፊት ከሲዳማ ጋር ሲኖር ምን ሆነዋል? የትኛው አማራ ተወላጅ ነው የተጠቃው? ወላይታ ተወላጅ ነው የተጠቃው? ኢህአዴግ ነው ዋስትናው? የጉራጌ ተወላጅ ነው? ለፎ ጉራጌዎች በርካታ ጉራጌዎች አሉ። አልታው እንዶ በርካታ ስልጤዎች ጉራጌዎች አሉ። ሌሎች በንሳም አሮሬሳም ሌሎች ብሔረሰቦች የሌሉበት በሲዳማ ውስጥ የለም። ኢህአዴግ ነው ዋስትና ሆኖ የቆየው። ኢህአዴግ ነው ይሄንን በሌላው ብሔረሰብ ያመጣው። ታሪካዊ መሰረቱን ደግሞ ይሄ መሳት አይገባም። ኢህአዴግ ደግሞ እንዴት ዋስትናቸው ሊሆን ይችላል? ኢህአዴግ ስርዓት ነው። አንዱ ስርዓት ሲያልፍ ሌላ ስርዓት መምጣቱ የግድ ነው። ስለዚህ ሌላው ብሔረሰብ ደግሞ በሲዳማ የሚጠቃበት ምንም ግራውንድ የለውም። ኢህአዴግ ከፋፍሎ ለመግዛት የተጠቀመባቸው ቁርሾች በሌላው ብሔረሰብ ምስጢሩ ሳይገባው ሲዳማ በጠባብነት በአንተ ላይ ተነስቷል ብሎ የራሱን መዋቅር አጂቴት ለማድረግ የተጠቀመባቸው የብሔር ብሔረሰብ ድርጅቶችን ተጠቅሞ የዘራቸው ክፉ እንክርዳድ ሌላው ስጋት ውስጥ እንዲወርቅ አድርጓል። በዚህ ምክንያት ደግሞ ሲዳማ አንድ ጊዜ በፊቼ ጨምባላላ ጊዜ በመንግስት ላይ አመጻ ሲያነሳ የሚያደርጋቸው ቄጣላዎች ሌላውን አስደንግጧል። ይህ ማለት በመንግስት ላይ ነው ሪአክሽን ያሳየው እንጂ ሌላውን ብሔረሰብ አንድም ቀን ቄጣላ አድርጎ መጥቶ የነካው ብሔረሰብ አንድም አልነበረም በየትኛውም ታሪክ። ስለዚህ ለሌላው ብሔረሰብ ዋስትናው አብሮ የመኖሩ ማህበራዊ መሰረቱ እንጂ ስርዓቱ አይደለም። እንዲህ አይነት ደግሞ መሰረት ደግሞ እንዲገረሰት ሌላው ብሔረሰብ ከሲዳማ ከትግራይም ተወላጅ ጭምር ማለት ምክንያቱም አሁን ወያኔ ተጠቃሚ ስለሆነ የትግራይ ተወላጆች በሙሉ ተጠቃሚ ነው ብዬ እኔ አልናገርም። እንደውነት እኮ እኔ እንዲህ አይነት አመለካከትም የለኝም። ነገር ግን በወያኔ ውስጥ ያሉት የወያኔ ተቀጣሪዎች ተላላኪዎች የትግራይ ተወላጆች ደግሞ ተጠቃሚዎች ናቸው እንደውነት ከሆነ። ስለዚህ ትግራይ ተወላጆችም ቢሆኑ እውነተኞች ከሆኑ በጎሰኝነት በጠባብነት ሳይሆን በእውነት አሁን በሲዳማ ጎን መቆም መሰለፍ መቻል አለባቸው። ኢህአዴግ ዋስትናቸው ሊሆን አይችልም፣ ለዘላለምም አይሆንም። የሚሆንበትም ግራውንድ የለም። ሌሎች ሀገሮች አሜሪካ ፓርቲዎች ከኃላፊነት ሲወርዱ እኮ ሌላውን ፓርቲ የሚተካው መሰረቱ ሁሉ ጊዜ ህዝቡ ነው። ስለዚህ የዛ ያለው የኢትዮጵያ ውስጥ ያለው በአዋሳ ውስጥ ያለው ብሔረሰብም በጥንቃቄ አሁን ኢህአዴግን ጥንቃቄ አድርጎ ወይም ህዋትን በደንብ ካልታየ አደጋው የከፋ ነው በቀጣይ ማለት ነው። ምክንያቱም ፈንጆችን ቀብረዋል፣ ጥላቻዎችን አሳድገዋል። ለሌላው ከክ ሲሰጥ ለሌላው ድንጋይ ሲሰጥ ቆይቷል። እሱ በቀጥታ መጥቶ ሳይሆን እዛ የነበረው ተወላጆች ለምሳሌ እነ መኩራ በጉራጌ ስም ደግሞ ሚና ተጫውተዋል። ስልጥን ለመምታት ደግሞ እነ መኩራ ነው ተጠቀሙ፣ እነ ረድዋን ነው ተጠቀሙ። አሁን ደግሞ እንዲህ አይነት ቀመር ነው የሚሰራው። ስለዚህ በእያንዳንዱ ብሔረሰብ የማይጠበቁ ጥላቻዎች ፈንጂዎች ደግሞ እንዲቀበሩ አሁን ወላይታና ሲዳማ በታሪክ የተጋጩበት ስርዓትም አልነበረም በታሪክ። ምናልባት በሌሎች ስርዓቶችም ወላይታ ተወላጅ የነበረው ገዢዎች ሆነው የመጡበት ሁኔታ ሊኖር ይችላል። ምክንያቱም አሁን ለምሳሌ የአማራው ገዢ መደብ ስልጣን ሲይዝ የመጣው እኮ የአማራ ተወላጅ አይደለም። ሲስተሙን ተጠቅሞ ከኦሮሚያም ከአማራም ማነው ከጉራጌም ከስልጥም ከወላይታም ተያይዘው የመጡ እኮ
እንትኖች አሉ ግን በአማራ ስም ነው ሁሉ ጊዜ የሚፈረጀው ሲስተሙን የተቆጣጠረው የአማራ ገዢው መደብ ስለነበረ ማለት ይሄ ማለት አማራ ስልጣን ይዟል ማለት አይደለም አማራ ተጠቃሚ ነው ብሎ ማለት አይደለም ስለዚህ በአጠቃላይ ለሌላው ብሔረሰብ የሚያመጣው አደጋ እንደውም የለም እንደውም ሲዳማ ክልል ሲሆን ሌላው ብሔረሰብም ተጠቃሚ ሰላም ነው የሚኖረው እንዴ የሲዳማ መብት ሲከበር እኮ ሌላው መብት የማይከበርበት ምንም ምክንያት የለም ጥቅሙ እኮ ሲነካ ሲዳማ እኮ ጥላቻ ነው የሚይዘው ኦሮሚያ ለምሳሌ ኦሮሞ ውስጥ ያለው ሌሎች ብሔረሰቦች በርካታ ብሔረሰቦች ሄዶ ሲኖሩ እኮ ኢህአዴግ ወያኔ ባመጣው ጣጣ ካልሆነ በስተቀር የትኛው ኦሮሚያ አካባቢ ኦሮሚያ ተወላጆች የበይ ተመልካች ሆኖ አይደለም የሚኖሩት የትኛው ነው ሌላ ብሔረሰብ የተጠቀመበት እኛ በታሪክ የምናውቀው እውነት አይደለም እንዴ ባሌ ያለው ኦሮሞ ነው ቦረና ያለው ኦሮሞ ነው ጉጂ ያለው ኦሮሞ ነው ሀረር ያለው ኦሮሞ ነው የትኛው በአጠቃላይ በአገሪቱ ውስጥ ያለው የትኛው የሸዋ ኦሮሞ ነው የትኛው ነው ሌላ ብሔረሰብ ላይ ጥቃት ያደረሰው አሁን ነው ጥላቻውን ያረገበው ጥላቻውን የዘራው ይሄ የወያኔ ኢህአዴግ ስርዓት ነው ምክንያቱም ግብ ስላላቸው ማለት ነው ያንን ወደ ግባቸው ለመገት ደግሞ ሰዎች እርስ በርስ ሌሎች ብሔረሰቦች እንዲብላሉ እንዲነካከሱ ማድረግ ነው ስለዚህ ሌላው ብሔረሰብ ደግሞ በጥንቃቄ አይቶ ሲዳማ ክልል የሆነውን ጥያቄ እንዲመለስ ከሲዳማ ጎን መቆም መቻል አለባቸው የሚል መልእክት ነው ያለው ከዛ በኋላ ነው የሌላው ጥቅም የሚከበረው እንደ እውነቱ ከሆነ አሁን የደቡብ አደረጃጀት የደቡብ መዋቅር በህዝቡ ፍላጎት ላይ ተመሰረተ ሳይሆን በግለሰቦች ጥናት መሰረት የተዋቀረ ስለሆነ ይሄ መዋቅር በቶታሊ ፍትሃዊም አይደለም በፍጹም ፍትሃዊ አይደለም ለዚህ ደግሞ ይሄ መዋቅር እንዲስተካከል ሲስተሙ አጠቃላይ እንዲቀየር ሌላው ብሔረሰብ ሽንጡን ገትሮ መታገል አለበት እንደምታወቀው የቡና የአገሪቷ የኢኮኖሚ ዋልታ ነው ሲዳማ ደግሞ ለማይከላዊ ገበያ ቡናን በማቅረብ በጣም ይታወቃል በአሁኑ ወቅት በተለያየ ማለት ዳይሬክትሊ በሲዳማ ነጋዴዎች ላይ ከቡና ጋር በቡና ነጋዴዎች ወይ ቡና አምራችና ነጋዴዎች ላይ የሚደርስ በጣም በይፋም ሳይሆን በተለያየ መንገድ የሚደርስ ተጽዕኖ አለና ስለዛ ቀውስ አውራልን በመጨረሻው እንግዲህ የሲዳማ ቡና በርግጥ በኢትዮጵያ ውስጥ የቡና አምራች ብሔረሰቦች ሲዳማ ብቻ ሳይሆን ገዴኦም አለ ሌሎች ኦሮሚያ ውስጥም በርካታ ቦታዎች ቡና ይመረታል ቤንች ማጂም ደግሞ ቡና ከፈሸካም ቡና አለ በተለይ በዓለም ገበያ ላይ በአገሪቱ ደረጃም ከፍተኛ የውጭ ምንዛሬ የሚያስገኘው የቡና እንቅስቃሴ ገበያ ነው ማይክራይ መንግስትን በአራት እግር ያቆመው ይሄ የቡና ገበያ ነው ምንዛሬው ላይ ትልቅ ሚና አለውና እኔ እንደውም ምስጢሩን እዚህ አሜሪካ ከመጣው በኋላ ነው የቡናን ታሪክ የገረመኝና ምክንያቱም ቡና የማይጠጣ የአሜሪካ ተወላጅ የለም በእውነት በጣም ነው የገረመኝና የሚሰራባቸው አካባቢዎች ጧት አሁን ወደ ሌሊቱ ጧት አካባቢ ቡና ተሰልፎ የማይጠጣ የአሜሪካ ዜጋ የለም ገርሞኛል ይሄ አሜሪካ ውስጥ ቡና የሚመረትበት ቦታ አለ ወይስ የለም አላውቅም ነገር ግን እዚህ ያሉት ዜጎች በቡና ላይ ያላቸው ፍላጎት ከፍተኛ እንደሆነ አውቃለሁ ቡና ደግሞ የውጭ ምንዛሬ የማስገኘቱ ደግሞ ከዚህ ሁኔታ ጋር ተያይዞ ያለ ነው እኔ እዚህ ከመጣው በኋላ ነው ይሄንን ሁኔታ ያየሁት እና ለማይከላዊ መንግስት ወይም ገበያ ከሚያቀርቡት እንግዲህ ብሔረሰቦች ክልሎች መካከል አንዱ የሲዳማ ክልል ነው እና ሲዳማ ክልል ደግሞ 40% ነው እንግዲህ ለማይከላዊ መንግስት ከፍተኛ የውጭ ምንዛሬ የሚያስገኝ ክልል ነው እንደወጡ ከሆነ ይሄ ደግሞ በመረጃ ላይ የተደገፈ ነገር ነው እኔ እየተናገርኩ አይደለም ያለውትና ወደ መጨረሻዎቹ አካባቢ ይሄ ቡና የተቆጣጠረው ማይከላዊ መንግስት ነው ከዚህ ደግሞ የቤሩ ተጠቃሚዎች ለልማቱ
የለም ቢባል ሐሰት አይደለም ዋናው የቡና ምንጩም አለታ ወንዶ ነበር እኔ ምክንያቱም ሌሎች አካባቢዎችን ሌሎቹ ቢያነሱ ነው የሚሻለውና በርግጥ እኛ አካባቢ የምናነሳቸው ነገሮች ለሌላ ቦታም እኩል ይሰራል ብዬ አምናለሁ እኔ በተጨባጭ እንግዲህ ከያየሁትን ነው የሚናገረው አለታ ወንዶ እንግዲህ በቡና በጣም እየታወቀ ወረዳ ነበር አለታ ወንዶ የሚወጣው ቡና እንደ ወርቅ ነው የሚታየውና በአሁኑ ሰዓት አለታ ወንዶ ህዝብ በቡናው እንግዲህ ምርት ተጠቃሚ ነው ገቢ ተጠቃሚ ነው ወይስ አይደለም ህዝቡ ራሱ እንግዲህ ማስረጃ ነው ስልጣን ላይ ያሉ የስዳማ ተወላጆች እንግዲህ ያቃሉ ይሄንን ለነሱና ለእግዚአብሔር ተዋለው በአሁኑ ሰዓት ማለት ስለዚህ በአጠቃላይ በወስን ጊዜያት በኋላ ይሄ የህዝቡ ጥያቄን እንደው የኢኮኖሚ ጥያቄ እየበዛ ሲመጣ ይሄንን ለማስታገስ የሲዳማ ተወላጆች ቡና አቅራቢዎች ሆነው ፍቃድ እንዲያወጡ እንግዲህ ባለሀብቶች እንዲሆኑም ፍቃድ አውጥቶም ደግሞ እንዲንቀሳቀሱ ተደረገ በርካቶች ገቡ ወደ 1991 እና 92 አካባቢ ነው ይመስለኛል በብዛት እንግዲህ ገቡ በኋላ በባንክ ብድርም በተለያየ መልኩም ደግሞ ቡና ውስጥ ተሰማርተው 1-2-3 አመታት ጥሩ ስራም ሰሩ እና ይሄንን ደግሞ የቡና እንቅስቃሴም ደግሞ በጣም እየታወቀ ስለነበረ ነገሮች አሁን የቡና ገበያ የነጋዴዎች ቁጥርም እየጨመረ መጣ በዚህ ሁኔታ ያሉ ማይክላይ መንግስት ውስጥ እንግዲህ ያሉት ቡናን የሚቆጣጠሩ ሌሎች አካላቶችን ደላሎች ናቸው በተለይ የህይወት ማዋቅር ነው አብዛኛው እዛም ሚና የሚጫወተው ማለት እንደውነቱ ከሆነ ለመኮንን አይደለም ኦነትም ስለነበረ ይሄንን ነጋዴ ራሱ የሚናገረውን ምናልባት ይሄንን ሚዲያ ከተሞ ይሄንን ኡነታ ደግሞ ያምናል ምክንያቱም እኔ መረጃ ስላለኝ ከነጋዴዎች ጋር ግንኙነትም ስላለኝ አውቃለሁ ስለዚህ የቡናው ገንዘብ ቀጥታ ለነጋዴዎች በቀጥታ ማይክላይ መንግስት ወስደው ሸጠው ገንዘቡን ደግሞ በእጃቸው በራሳቸው አካውንት ቀጥታ አይገባምና በደላላ ማካይነት ነው ወደ ነጋዴዎቹ የሚተላለፈው እንግዲህ በማይክላይ መንግስትና በቡና አቅራቢ ግለሰቦች መካከል ማን አለ ማለት ነው ደላላ መንግስት ሆን ብሎ ያስቀምጠው አለ ይሄ ደላላ ደግሞ የሚያገኘው ጥቅም ከፍተኛ ነው ደላላ እነማን ናቸው ቅድም ያነሳዋቸው ሰዎች ናቸው ግለሰቦች ናቸው ይሄም አንዱ በጣም ትልቅ ጉዳት ያደረሰው እኛ በራሳችን ንብረት ላይ የመወሰን አቅማችን በጣም ዋስትና እንናጣ ተደርገናል ብለው ተቃውሞ አቅርበዋል በጽሁፍ እና ቻሌንጅም አድርገዋል ግን ምላሽ ወዲያው ማግኘት አልተቻለም በዚህ ሂደት ደግሞ የሲዳማ ነጋዴዎችም ሆነ ሌሎች ነጋዴዎች ከገበያ እንዲወጡ ዶንያ እንዲለብሱ አደርጋቸዋልና የኢሃደግ መዋቅር ምክንያቱም ኢሃደግ በምርጫ ሲሸነፍ አንዱም ደግሞ የተጠቃው የሲዳማ ቡና ነጋዴዎች ናቸውና እነዚህ ነጋዴዎች ደግሞ ዶንያ ለብሶ እንዲሄዱ አደርጋቸዋለሁና እናንተ እኔ የሚሰጣችሁን ምሽን ተቀበሉ ብሎ ነገራቸው ይሄ ትክክለኛ ነገር ነው የሚናገረው ከዛም በኋላ ወደ ሌሎች አካባቢ ወደ ሰሊጥ ምርት ወደ የተለያየ አካባቢ ንግድ ቢዝነስ ውስጥ ወዳሉት የራሳቸው ሌላ ስልት ነው ተጠቀመው ወደ ደቡብና አዋሳ አካባቢ ሲመጣ ደግሞ በቡና መስመር ውስጥ ነው ገባው ስለዚህ ነጋዴዎቹ በባንክ ብድር አግባቡ እንዳይበደሩ ተደረገ ብሔራዊ ባንክን እንግዲህ የሚቆጣጠረው መንግስት ነው ግል ባንኮች ነበሩ የተወሰኑ ስለዚህ ብሔራዊ ባንክ ደግሞ ሆልድ ካረገ በግል ባንኮች ደግሞ ወስዶ የሚያበድሩበት ምንም ግራውንድ የላቸው በዚህ ምክንያት ነጋዴው ምን ይሆናል ተሽመደመደ በብድር ነው የሚሰራው ሽዋውን ስለዚህ የተበደረው ብድር ተቆልሎ ግራስ ሲጋባው ምንድነው ያደረገው አራጣ ብድር ነው ጀመረው
ምክንያቱም ለቡና ሲገባ አብዛኛው የግል ቤቶችን ነው እንግዲህ የወሰዱት የዘመድ አዝማድ ሌሎች የጓደኛ ወዳጅ ባለስልጣን ሰዎችን ቤት አስይዞ ነው እንግዲህ ለነሱ ኮሚሽን በማሰብ ነው እንግዲህ ብድር የሚወስዱት ቤት የሚወስዱት ስለዚህ አንዱ ይሄም ትልቅ ችግር ውስጥ ከተታቸው ምክንያቱም የሰው ቤት ነው የተያዘው መመለስ የሚችሉበት አቅም የላቸውም ምክንያቱም በአራጣ ነው ተበድሮ አራጣ ማለት በጣም ከፍተኛ እንትን ነው የወሰዱት ስለዚህ አሁን የግል ቤቶቹን ከማስለቀቅ ይልቅ እነሱ የራስ ምታት የሚሆነው የአራጣ ብድር ነው ምክንያቱም ደረቅ ቼክ ነው አይወሰዱት ደረቅ ቼክ ደግሞ ከፍተኛ ወንጀል ነው መንግስት ደግሞ በዛ በጣም ኃይለኛ ህግ ነው ያለው ስለዚህ ግለሰቦቹ አሁን የግለሰቦቹን ቤት ከማስለቀቅ ይልቅ የሚያገኙትን ገንዘብ ወደ አራጣ ብድር ውስጥ ዋንን ለማስመለስ ውስጥ ገቡ እና የሲዳማ ነጋዴዎች በከፍተኛ ችግር ውስጥ ወደቀ ወደ 5600 ቤቶች አካባቢ አዋሳ ከተማ ውስጥ የነበረው የቤሩ ተወላጆች አደጋ ውስጥ ገባ የቤሩ ተወላጆች ቤት ሳይሆን ሌሎችም ቤተሰቦች በጓደኛ በተለያየ መልኩም ደግሞ ወስዷል ስለዚህ ለዛ ደግሞ የመንግስት ባለስልጣን ቤቶችም ጭምር ነበረ ይሄ በዚህ የተነሳ ከተማ ውስጥ የገባው ነጋዴ መውጣት ጀመረ ወደ ገጠር መጥፋት ጀመረ ሌሎቹ ደግሞ ራሳቸውን ለማጥፋት ወሰኑ ምክንያቱም ይሄ እውነታው ስለሆነ ነው ራሳቸውን ለማጥፋትም የወሰኑ በርካቶች ነበሩ ስለዚህ በመንግስት ላይም እናምጽ ብሎ ደግሞ እንቅስቃሴ ጀመሩ ነበሩ ለካ ይሄ ነጋዴ ራሳችን ከምናጠፋ መሳሪያ ገዝተን ከመንግስት ጋር መዋጋት አለብን የሚል ነገር ፕላን አወጡ አሁን ኢህአዴግን ያስደነገጠው ወይም ወያኔን ያስደነገጠው የሲዳማ ቡና ነጋዴዎች መሳሪያ መግዛት ሳይሆን ኦሮሚያ ውስጥ የነበረው ጥንስስ ደግሞ አስቀድሞ መረጃ ስለነበራቸው ይሄ ሲዳማ ነጋዴዎች ቡና ነጋዴዎች ደግሞ ሌላ ችግር ውስጥ ሳይገቡ ወይም እንቅስቃሴ ሳይጀምሩ እነሱን ደግሞ ማስታገስ አለብን በማለት በመል ኮሚቴ አሁን ያለው ዶክተር ደብረጽዮን አማካይነት ኮሚቴ በማዕከላዊ መንግስት ደረጃ ተዋቅሮ ብሔራዊ ባንክ ተክለወልድ በሚመራበት ችግሩ ምንድነው ተጠንቶ ይቅረብና ብድሩን ደግሞ ኃላፊነት ደግሞ ብሔራዊ ባንክ ወስደው ለግል ባንኮች ደግሞ ብሔራዊ ባንክ ገንዘብ እንዲሰጥ ጥያቄው ደግሞ የሲዳማ ብቻ እንዳይሆን አገራዊም እንዲሆን ሌሎች አገራዊ ግለሰቦችን በሙሉ እንዲሳተፉ ብድር ደግሞ ለ3 አመት ኤክስቴንድ ተደርጎ ተከፋፍለው ብድር እንዲሰጣቸው ስለዚህ ይሄንን በፍጥነት እርምጃ እንዲወሰድ በጠቅላይ እና በደብረጽዮን አማካኝነት ይሄ ውሳኔ ተወስኖ እንግዲህ ወደ 2 ቢሊዮን እንደሰማሁት ሆነ ከዛ በላይ ሊሆን ይችላል በወቅቱ በነበረኝ መረጃ ነው ይሄ የሚናገረው 2 ቢሊዮን አካባቢ በጀት እንዲመደብ ተወሰነ እኔ ራሳቸው ከነጋዴዎች ተሰማው ኮሚቴዎች ደግሞ ቅርብ ኮሚቴዎች የጓደኞች ስለነበሩ ስለዚህ ይሄንን መነሻ ያረጋው ያቻምና ነጋዴው የተወሰነ ብድር አገኘ ምክንያቱም ብድር የወሰደው እንጂ ኤክስቴንድ ነው ተደረገው እንጂ ቤቶቹ ስለአይ ነገሮች አልተለቀቁም የግለሰቦች ቤት አልፎ የነበሩ ወርዲ ተለቀቁም ነበሩ ብድሩ ግን እንደተጠበቀ ነው ነበረው ስለዚህ አሁን ግዢ ውስጥ እየገቡ ያለው ነው የመጣውት
ስለዚህ ኦሮሚያ አካባቢ ይሄ የነውጡ ሲነሳ ከፍተኛ እንቅስቃሴ መነሳት ያለበት እዛ አዋሳ አካባቢ ስለነበረ ያን ደግሞ ያው በዲቫይድ ሩል ሲስተም ስልጣኑ በእጃቸው ስላለ ይሄን አስታግዞ ወደ ኦሮሚያ ውስጥ ነው የገባው ኃይል ተጠቀመው። ስለዚህ የሲዳማ ቡና ነጋዴዎች 2 ቢሊዮን ገንዘብ ይመጣላቸዋል ተብሎ አናውንስ ስለተደረገ ያን ተስፋ አድርገው ወደዛ እንቅስቃሴ ውስጥ የነውጡ ውስጥ እንዳይገባም አንዱ ደግሞ ከፍተኛ ጫና የፈጠረው ይሄ ነበር። እንደ ካድሬ እንዲሆኑ ተደርጓል። ምክንያቱም ችግር ውስጥ ስለገባ ነጋዴው የግል ቤቶች ተይዞ መከራ ውስጥ ስላሉ ለነሱ ተላላኪ እንዲሆኑ ነው ያደረጓቸው። መከራ ውስጥ ስለገቡ ማለት ነው። ማምለጫ መንገድ ስለሌላቸው በባንክ አስረው ቁጭ ነው ያደረጋቸው። ስለዚህ የ20 የ40 የ200 ሚሊዮን ብር ተበዳሪ ነጋዴ መንግስት ከሚነፋው ፊሽ ጋር ሌላ መንገድ የለው። ሁሉ ቁልፉ በእጃቸው ስላለ አስገብቷላ። ሲፈልጉ ይገላሉ፣ ሲፈልጉ ያነሳሉና ስለዚህ በእነሱ መረብ ውስጥ ይገቡና እንቅስቃሴ እንዳይነሳ መጨረሻ ካድሬ ሆኖ የቆሙት እነሱ ነበሩ። እንደውነቱ ሆነ አሁን እነሱ መኮንን አይደለም ወዳጆቼ ናቸውና እውነትን ነው የምናገረው። የሚያውቁት እውነት ስለሆነ ስለዚህ ኢህአዴግ ደግሞ በአሁኑ ሰዓት ነውጡ እየተባባሰ ሲመጣ ኢኮኖሚው አቅምም ደግሞ እየተሽመደመደ ሲመጣ የገባውን ቃል ኪዳን ተግባራዊ ማድረግ ተስኖታል በአሁኑ ሰዓት። በዚህ ምክንያት አሁን የሲዳማ ቡና ነጋዴዎችም ሆነ ሌሎች አካባቢ ያለው ወደ ደረቅ ቡና ግዢ ውስጥ ሊገባ ጥያቄ በሚያቀርብበት ጊዜ ብሔራዊ ባንክ ገንዘብ የለም ብሎ ዘጋ። ካረንትሊ የነበረኝ መረጃ ማለት ነው። አሁን ያ ህዝብ ደግሞ ያ ነጋዴ ሌላ ችግር ውስጥ ነው ገባው። ስለዚህ የሲዳማ ቡና ነጋዴዎች ጥገኛ የመጨረሻ ጥገኛም ከዛም አልፎ ተስፋ የቆረጠ ኃይል እንዲሆን ነው የተደረገው። ስለዚህ የሲዳማ ቡናም ሆነ ሌሎች አካባቢ ያለው ገዴኦም አካባቢ እንግዲህ ያለው ቡና እንቅስቃሴ ለአካባቢው ተወላጆች ደግሞ ያስገኘው ፋይዳ አልነበረም። በርግጥ በጣም የሚገርመው ነገር ሲዳማ ውስጥ በልቶ የሚያድር ሰው ጠፍቶ ባለበት በአሁኑ ወቅት ለህዳሴ ግድብ ተብሎ ወደ 54 ሚሊዮን በአገሪቱ ታሪክ በየትኛውም ክልል ውስጥ ያልተደረገ ፈንድሬዝ እንዲደረግ ያደረገው ሽፈራ በሻለቃ ኃይሌ ገብረስላሴ ሆቴል በአንድ ቀን በተደረገው እንትን ወደ 50 ሚሊዮን ቦንድ ግዢ እንዲፈጸም ካደረገው ከነዚህ ከቡና ነጋዴዎች ናቸው። እነዚህ ቡና ነጋዴዎች አሁን ደግሞ ኪሳራ ውስጥ በኋላ ያ 54 ሚሊዮን መስጠት ይቅርና እራሳቸው ሰርቫይቭ ማድረግ እንኳን አልቻሉም። ስለዚህ አሁን ያለው ቀውሶ በቀላሉም ደግሞ የሚገታም አይደለም። እርስ በርስ ደግሞ ተቆላልፎም ደግሞ አደጋ ውስጥ ያለው የሲዳማ ቡና ነጋዴዎች ሲዳማ ብቻ ሳይሆን ሌሎች አካባቢም እንዲህ አይነት ተመሳሳይ ችግር ነው ያለውና በአጠቃላይ በሲዳማ ላይ እየተደረገ ያለው ዘመቻ በኢኮኖሚም በኩል ቀላል አይደለም። ይሄንን ያውቆ የተወላጆች ደግሞ ይሄ ስርዓት እንደ ካንሰር ደግሞ ህዝቡን ገዝግዞ እየገደለ ነጋዴው በንግዱ ዘርፍ እያጠፋ ነው ያለው። ተማሪም በትምህርት ሽዋ እንዲሆን እያደረገ ነው ያለው። የተማሪ ምሁራንን ደግሞ በተለያየ መልኩ እያባረረ ነው ያለው። ሌላው የመንግስት ሰራተኛ ደግሞ የነሱ መሳሪያ እንዲሆን ነው። እንግዲህ መንግስት ሰራተኛ ሲቪል ሰርቫንት የኢህአዴግ አባል ካልሆንክ መኖር አትችልም ተብሎ ሁሉም ሽዋ ሆኖ አባል ሆኖ በቁርኝት 5 ለ1 በሚለው መርህ ውስጥ የተቆራኘ ታሰረ ነው። ይሄም ደግሞ አደጋ ውስጥ ነው ያለው። ከዚህ ለመውጣት ደግሞ ጊዜው አሁን መታገል የሚገባበት ጊዜ አሁን ህዝቡ መንቃት የሚገባበት በየሴክተሩ ያለው አካል ተጋድሎ ማድረግ ያለበት አሁን ነው።
ኦሮሚያን ጩኸት ብቻ ሳይሆን ኦሮሚያ አሁን በጣም የኦሮሞ ህዝብ መዳከም ደግሞ በአገሪቱ ላይ ትልቅ ጫና ነው የፈጠረውና አሁን የኦሮሞ ህዝብ ደግሞ መንቀሳቀስ ወጣት መንቀሳቀስ ለሲዳማም ያለው ፋይዳ ቀላል አይደለም እንደሆነቱ ከሆነ ይሄ ከጥገኝነት አንፃር አይደለም የሚያነሳው እውነታው ስለሆነ ማለት ስለዚህ አጠቃላይ ስር ነቀል ለውጥ እንዲመጣ ነጋዴው ተማሪው አስተማሪው የመንግስት ሰራተኛው አርሶ አደሩ ሴት ወንዱ በጣም ሽንጡን ገትሮ መታገል አለበት አሜሪካ ያደረገው የህዝቡ ንቅናቄ ትግል ውጤት ነው ስለዚህ ካልታገልን ደግሞ ለውጥ አይመጣም ለውጥ ካልመጣ ደግሞ በለውጥ ውስጥ ደግሞ መኖር ኃጢያት ነው በደል አቶ ዋቃዮ በጣም አመሰግናለሁ ስለሰጠህን አጠቃላይ መረጃ በሌላ ጊዜ ደግሞ በሌሎች ርዕሰ ጉዳዮች ይዘን እስከምንቀርብ ታንኪዩ በጣም ለጊዜ በጣም አመሰግናለሁ መልካም ቆይታ